ለየት ባለ ቪዲዮ እመጣለሁ ባልኩት መሰረት ዛሬ ደግሞ የቀን ውሎዬን ማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ መከታተል እንዳትረሱ። በመጀመሪያ ከእንቅልፋችን እንደተነሳን ፊታችንን በመታጠብ እንጀምራለን። ከዛ በመቀጠልም ታጥበን እንደጨረሰን ጥርሳችንን እንቦርሻለን። ጥርሳችንን ቦርሸንም እንደጨረስን ያው ስራ አለኝ ወደ ስራዬ ዛሬ ወደ ቢሮ ሄዳለሁ ማለት ጧት ሚቲንግ ስላለን ሁሌ እዛ መሄድ ይሆናል። የስልኬ ማይክሮፎን አይሰራም፣ ለዛ ነው የማወራው ነገር የማይሰማችሁ። አሁን ፊቴን ተጣጥቤ ልብሴን እንደዚህ ቀያይሬ ወደ ቢሮ ሄዳለሁ ማለት ነው። የምሰራው ደግሞ ሳፋሪኮም ነው። ሳፋሪኮም ሲመሸጥ የምትፈልጉ ሰዎች ካላችሁ ኮሜንት ላይ ንገሩኝ፣ የምሸጥላችሁ ማመጣላችሁ ይሆናል። እናም ሰራው ሲመሸጥ ነው እንደነገርኳችሁ። እዚህ ጋር ያበደ ዳገት አለ፣ ስፖርት መስራት አይጠበቅብንም። ይሄን ዱብ ዱብ ካለን ይበቃል በቀን። ከዛ አሁን ወደ ቪዲዮ በመሄድ ላይ እንገኛለን። ከዛም በመንገድ ላይ የሚገኝ አንድ ቤተክርስቲያን አለ። እሱንም በዛው ተሳልሜ አልፋለሁ።
እዚህ ጋር የምትመለከቱት ደግሞ የመማርበት ትምህርት ቤቴ ነው። በዚህም በበሩ በኩል ነው የማልፈው። ቢሮ እንደደረስኩኝ እንደምትመለከቱት በሩ ዝግ ነው። ገና ምከፍተው አልመጣችም ነበረ። እሷ እስከምትመጣ እንጠብቃትና ከዛ ገብተን ሚቲንጋችንን አድርገን እንወጣለን። እንደምትመለከቱት እዚህ ጋር መታለች። ከዛን ገብተን ሚቲንጋችንን ተወያይተን እንወጣለን ማለት ነው። ከዛን ከወጣን በኋላ ያው ስራ ካገኘን ትንሽ ፀሐይ እንቀጥቀጥና እንገባለን። የምትመለከቱት ደግሞ ፀሐዩ በጣም የሚያቃጥል ፀሐይ ነው። እዛ ልብሳችንን ለብስና ስራችን እንገባለን። እዛ እንደምትመለከቱት ደግሞ ትንሽ ፀጉሪ ማደግ ብሏል። ገብቼ መቆረጥ ይወዳል። አሁን እንደምትመለከቱት ማድረግ በጣም ነው የሚያስጠላው። ስለዚህ ቆረጠዋለሁ። ስለዚህ አሁን ፀጉር ቤቱ ስለደረስን ወደ ፀጉር ቤቱ እንገባለን። ትንሽ ፀሐይም ነበረ፣ ደረጃውም ትንሽ ያደክማል። በመጨረሻ ፎቅ ላይ ስለሆነ ፀጉር ቤቱ እንወጣለን እስከምንደርስ ድረስ እየደከመንም ቢሆን። ከዛ እንደደረስኩ ምን ይፈጠራል መሰላችሁ? ፀጉር ቤት ውስጥ መብራት የለም። ስለዚህ ያለኝ አማራጭ መውጣት ነው። ሳልቆረጥ ወጣው ማለት ነው። ዘና አሁን ቤት ገብቼ ምሳ በልቼ እንደወጣው ነው። እስከ ከሰዓት ድረስ ምንም ስራ አልነበረም ነበረ። አሁን ድጋሚ ወጥቼ ስራ ካለ እዛ አካባቢ የሆነ የምሆንበት ቦታ የምቆምበት ቦታ አለ። እዛ ጋር ቆሜ ያው ሰው እስከማገኝ ድረስ እሞክራለሁ ለመስራት። እዚህ ጋር እንደምትመለከቱት ስራዬን ጨርሼ ወደ ሌላኛው ፀጉር ቤት እየሄድኩ ነው ጋይስ። እዛም እንደነበረ እዛ መብራት የለም። ስለዚህ ያለኝ አማራጭ ሳልቆረጥ መሄድ ነው። ከዚህ ጋር ራሱ እይታው በጣም ነው ደስ የሚል እና የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ላይክ እና ሰብስክራይብ ማድረግም እንዳይረሳ።